ስኮለርሺፕ የሚባል ነገር አለ። ወደ ውጭ ሀገር ማለት ነው። እንግዲህ ታላላቅ ወንድሞቻችን ታላላቅ እህቶቻችን እየመጡ ያዩናል ይጎበኙናል አይደለ? ራሱ ያስተዋውቅ ወይስ እኔ ላስተዋውቅ? እንዴት ናችሁ? ደህና ናችሁ? በጣም ደስ ብሎኛል ስለመጣሁና ስላየኋችሁ። እባላለሁ። ድሮ ልክ እንደናንተ እንደዚህ አይነት ትምህርት ቤት እየተማርኩ ወደ አዲስ አበባ ሄድኩኝ። ዩኒቨርሲቲ ተምሬ ጥሩ ውጤት አምጥቼ አለፍኩ ማለት ነው። ስኮለርሺፕ የሚባል ነገር አለ። ወደ ውጭ ሀገር ማለት ነው። አጨብጭቡለት። ውጭ ሀገር ሄጄ እዛ ደግሞ ጥሩ ውጤት አመጣሁ። እዛ እኖራለሁ ማለት ነው። ስራ እሰራለሁ። ለምንድን ነው እንደዛ እዛ ድረስ የሄድኩት? ጎበዝ ሆኜ በደንብ ተምሬ አጥንቼ ፈተና ልፌ ሁሌ አሰላስል ማግኘት የሚፈልገው። እናንተም እንደዛ ትሞክሩታላችሁ? በጣም እንደዛ ከሆነ ልክ እንደኔ እኔም እዚህ ሆሳዕና ከተማ ውስጥ ነው የተወለድኩት። አሁን ኖረው ወደ ውጭ ሀገር ነው። ያም የሄድኩበት ምክንያት ለምንድን ነው? ለትምህርት ጥሩ ሰው ስለሆን ስለማጠና ፈተና ደግሞ ስለማልፍ ጥሩ ውጤት ስለማመጣ ጥሩ ቦታ ላይ ሆኜ አሁን ሰራለሁ ማለት ነው። እናንተም ልክ እንደኔ ከጎበዛችሁ፣ ካጠናችሁ፣ ከሰራችሁ ማደረሱበት አይኖርም ማለት ለራሳችሁ